ስለሚተርፈኝ ብር ለመላክ እንዳታስብ። እንደውም እርሻ ጀምሬ ለአንተ የሚተርፈኝንም ገንዘብ ልልክልህ አስባለሁ። ትምህርቴን በደንብ የተማርኩ ነው። እረኝነቱም ከሰዓት ስለሆነ ትምህርቱን ያዘናጋዋል ብለህ እንዳትጨነቅ። ምግብን በደንብ እያበሰልኩ እበላለሁ። የድባብ ሰው በጣም ጥሩ ነው። ሁሉም እንደ ልጃቸው ነው የሚንከባከቡኝ። ሃይስኩል በጣም ተስማምቶኝ ትምህርቴን እየተማርኩ ነው። አደራ እንዳትጨነቅ። በክረምት መጥቼ ሲካይ ቸኩያለሁ። ውድ ልጅ ሰላም ሰላም ውድ ተመልካቾቼ፣ ዛሬም በአዲስ ቪዲዮ እና አስተማሪ ልዩ የሆነ የሚገርም ድራማ ይዤላችሁ መጥቻለሁ። ልብ አንጠልጣይ የሆነ ያላያችሁ ሪኮመንድ አደርጋችኋለሁ። ሌትስ ጎ ጎ ጎ ጎ ወደ ዩቲዩብ እንድታዩት ማለት ነው። እና ይቺን ድራማ እናጣጥፋታለን አብረን። ደስ የምትል ናት፣ አስተማሪ ነው። ወደ ድራማው እንሄዳለን። ሌትስ ጎ። አቶ አሸናፊ እንግዲህ ድራማው እንዲህ ነው የሚጀምረው። የመላኩ አባት ወይም አቶ ገዛኸኝ ወደ ድባብ ወደምትባል ከተማ ልጁን ለመፈለግ ከሚኖርበት አካባቢ ይመጣል ማለት ነው። መጀመሪያ ልጁ አብሮት ያው አንድ ማንበብ የማይችል ገበሬ ነው። ልጁን ደግሞ ለማስተማር የሚጥር የሚለፋ አባትና ገበሬ ነው። እንግዲህ እንደዚህ ነው የሚጀምረው የድራማው መጀመሪያ ፓርት ማለት ነው። ከዛ ልጁ ሁሌ በየሳምንቱ ደብዳቤ ይልክለታል፣ የመላኩ አባት ማለት ነው። ሁሌ በደብዳቤው ነው ሰላም መሆኑን የሚያውቀው ምናምን ነገር። በዛ ሂደት ውስጥ ነው የሚሄዱት። የድራማው መጀመሪያ ፓርት ድራማው የሚያጠነጥነው ልጁ የጠፋበት አባትና ልጁን ለመፈለግ ከአንድ ክልል ወደ ሌላ ክልል የመጣ አባትን ላይ ነው ትኩረት የሚያደርገው ማለት ነው። በጣም ደስ የሚልና አስተማሪ ድራማ ነው። ከዛ ልጁን ለመፈለግ ወደ ድባብ ሲመጣ ከሱ ጋር በመኪና የመጣች አንድ ዶክተር አለች። እሷ መኪና ውስጥ እዛ አይተዋለች፣ ግን አላናገረችውም፣ አይተዋወቁም። ግን ለሌላ ከእሱ አጠገብ ለተቀመጠ ሌላ አካል ከያዛቸው ደብዳቤዎች ውስጥ አንዱን ደብዳቤ እንዲያነብለት ይጠይቀዋል። ያም ግለሰብ ደብዳቤውን ያነብለታል። ያው ደብዳቤው ለመጨረሻ ጊዜ ለአባቱ ሰላምታ አቀረበ። ሰላም እንደሆነ፣ ስራ እየሰራ እንደሆነ፣ ተጨማሪ ገቢ ከብቶችን እያገደ ምናምን ከትምህርቱ ጎን ለጎን ከሰዓት እየሰራ እንደሆነ ምናምን መላኩ ለአባቱ ያን ደብዳቤ ያስቀመጠለት፣ ጻፈለት። በጣም ደስ ይላል። አሳዛኝም ታሪክ ነው። በቃ ከዛ እሱ በዛ መንገድ እየሄደ እሷ የምትሄድበት ክልል እና እሱ የሚሄድበት ልጁን ፍለጋ የሚሄድበት አካባቢ አንድ ስለነበረ እዛ ጋራ እንዳያችሁት ሰላም ብሎ ምናምን የድባብ አስተዳዳሪ ሰላም ብሎ ሲቀበላት በዛው እሱም መንገድ ጠየቃቸው። በዛ አጋጣሚ ተዋወቁ ከዶክተሯ ጋር ማለት ነው። መላኩ ይባላል። እንዳያችሁት ነው። ሻይ ቤት በድጋሚ ተገናኙ። ከዛ በድጋሚ በትትና በደንብ ሰላም አለው። የአቶ አሸናፊ ሰላም ካለው በኋላ በሰላም ነው ወደዚህ አካባቢ የመጣኸው ወደዚህ ቦታ ሲለው፣ የመላኩ አባት ደግሞ አቶ ገዛኸኝ መልሰለት ልጄ ጠፍቶብኝ ላመለክት ልጄ ፍለጋ ነው የመጣሁት በማለት ይመልስለታል። በዛ አጋጣሚ እዛው ጋር ቁጭ ያለችዋን ዶክተር እየሰማች ነበረ። እዛ እያሉ በቃ ማን ነው ልጅ ሲለው ጊዜ ልጁን ስም ይነግረዋል። በዚህ ልጁ ሲነግረው ወዲያውኑ አውቁት ነበር አቶ አሸናፊ የከተማዋ አስተዳዳሪ ማለት ነው። እንዴ መላኩ ገዛኸኝ ሲለው ጊዜ ከዛ ምክንያቱም መላኩ እሱ ቤት ይሰራ ነበር። በትርፍ ሰዓቱ ለሱ ይሰራለት፣ ከብቶች ያግድለታል ምናምን ያ ይሰራ ነበረ። እሱም የተወሰነ ነገር ጥቅም ይሰጠው ነበረ። በዛ ሲለው ጊዜ ከዛ ደነገጠ።
አይዞ በቃ ታገኘዋለህ ምናምን ማበረታቻ ቃላቶችን ነገረው። እንግዲህ የመላኩ አባት ፍለጋውን እንደቀጠለ ነው። ከዛ መላኩ የሚኖርበት ቤት ሄደ። ከዛ ቤት ውስጥ እናትና ልጅ ነው የሚኖሩት። አከራያቸው የመላኩ አከራይ እናትና ልጅ ናቸው። እናትየውን ሲጠይቃቸው ከወጣ ከሄደ ወደ ቤቱ ከተመለሰ ሰነባበተ፣ እኔም እንደው ችግር ሆኖብኝ ጭንቅ ጥብብ ብሎኝ ነበር በማለት መለሱለት። በጣም በሚያሳዝንና በቃ ልባቸው በተሰበረ ሁኔታ መላኩን በጣም እንደሚወዱት ከልጃቸው ለይተው እንደማያዩት ለመላኩ አባት እየነገሩ የመላኩ አባትም በቃ በልጁ መጥፋት በጣም እየተብሰለሰለ የልጁ ፍለጋ ቀጠለ። ፓርት ቱ በዚህ አይነት ሂደት እያለ ይጠናቀቃል የመጀመሪያው ፓርት። ከዛ በሚቀጥለው ጊዜም ደግሞ ፍለጋውን ቀጠለ። እንደምታዩት ነው እንግዲህ መላኩ የሚኖርበት ግቢ ይሄንን ነው። ይሄ ነበረ። ከዛ የመላኩ አባት መላኩ በሚኖርበት እናት ቤት እያወራ እያለ የክብር አባት ይመጣሉ። የክብር አባት ማለት የሀገሬውን ሰው የሄዱ ያላቸውን በየወሩ እየተቀበሉ ቢስ የተባለ ጫካ አለ። ቢስ ጫካው ሳይሆን በጫካ ውስጥ የሚኖር መንፈስ ማለት ነው። እሱ ለሱ መንፈስ የሚሰጠው በየወሩ ከአካባቢ ሰዎች እየተለቃቀመ ካገኙት ቅሪት ላይ እያንዳንዱ ሰው ይሰጣል ማለት ነው። ግብር ልበለው ምን እንደምለው ራሱ ከዛ ይሰጣሉ። እችኛዋ ደግሞ እዚህ ጋር የምታዩት አገሬ ትባላለች። የቀሰም የምትባል ሌላ አለች። የእሷ ሌላ ማለት ነው እህቷ ናት። ግን እቺ ከአያቷ የወረሰችው ባህላዊ መድኃኒቶችን መቀመም ባህላዊ ሕክምና ምናምን ከአያቷ ነው። አያቷ ናት ያወረሰቻት እና አገሬ የምትባለዋ የአያቷን እንትን ተከትላለች። የአያቷ መርህ ተከትላለች። ቀሰም የምትባለዋ ደግሞ ኃይለኛ ናት፣ ቅጡ ናት፣ ምንም ግዴለሽ አይነት ሴት ናት እና ኬርለስ አይነት ሴት ናት። እሷ ግን ልክ እንደሷ አልሆነችም። ከዛ ቀሰም የምትባለው እችኛዋ ወደ ጫካው መድኃኒት ሄዳ እንድትቆርጥ ታዛ መድኃኒት በምትቆርጥበት ሰዓት ባህላዊ መድኃኒት ማለት ከዛ ትደፈርና ትጠለፋለች። አንዱ ይጠልፋታል። በዛው በቃ ላይፏ ይበላሻል። በጣም ተጎሳቁላ በጣም በቃ ከባድ ነበረ። ወደ ቤተሰብ ደግሞ ከተደፈሩና ከገቡ በኋላ በዛ ዘመን ወይም ባህል አይቻልም። ከዛ በጣም ከተሰቃየች በጣም ስቃይ ካሳለፈች በኋላ አገሬ የምትባለው እህቷ ታድናታለች። ማዳን ማለት ታውቃለች። እሷ በጣም እየተጎዳች እንደሆነ እህቷ ናት ምንም ቢሆን በዛ መሀል ስታድናት ባዳነቻት ሰዓት የሆነ በመንፈስ አይነት ነው ያዳነቻት። በመድኃኒት ምናምን ሰውየውን መድኃኒት ሰታ ምናምን ግን ሰውየው ሳይሞት በፊት አገሬ ሰውየውን በስሜታዊ በመሆን ትገድለዋለች። ያው ምናምን ቆራርጣ ማለት ነው በጣም ስለተናደደች። እዛ ቀሰም ደግሞ በዛው አጋጣሚ በጣም ደንግጣና አንቺ ህይወቴን አበላሸሽ ምናምን ብላ ጮኻ ቀሰም ከሀገር ወጥታ ትጠፋለች። ከረጅም ዓመት በኋላ ነው ማለት ነው ቀሰም ወደ ሀገሯ የተመለሰችው። ወደ ሀገሯ ስትመለስ ሁሉም ነገር እንደጠበቀችው አይደለም። እናቷ ወይ አሳዳጊዋ አያቷ ማለት ነው ሞታ ምናምን ከዛ አገሬ ደግሞ ያንን ቦታ ተክታ የሀገሩን ህዝብ መሪ ልበለው እንደዛ መድኃኒት ምናምን እየሰጠች እንደዛ ከመንፈሱ ጋራ እየኖረች እያለች ነበረ ታሪኩ የሚቀጥለው። ሀገሬ የምትባለዋ የቀሰም እህት ማለት ይቺ ናት መንትያዋ። ግን አይታወቁም። ያው በቃ እንትኑ መንፈሱም ጭምር ነው። አይግባቡም ምናምን ሰዎች ራሱ ሲያዩዋቸው በአዲስ እሷን አይቶች ሲያዩት አንቺ እዛ አልነበርሽ አንቺ እንደዚህ እያሉ ይወዛገባሉ በታሪክ ውስጥ ማለት ነው። እሷ ጫካ ውስጥ ለብቻዋ አንድ ቤት አላት። እዛ ውስጥ ነው የምትኖረው። እንግዲህ መንፈሱ የተናወጣት ሴትዮዋ እንበላት እንደሆነ እንደዛ ብንሰይማት ይሻለናል። እና
ታሪኩ በዚህ ውስጥ እያለ ወደ ጫካው የሚገባውን ሰው የአካባቢን ሰው ምልክቱን ምናምን እንዲያደርጉ በቃ በእሷ ስር እንዲታዘዙ በእሷ ስር እንዲሆኑ ነው የምትፈልገው ሁል ጊዜ ማለት ነው። ከነርሷም ጋር በጣም ግብ ግብ ትያያዛለች። ይችኛዋ ሀገር የምትባለው አክማ ስትሄድ ሰዎቹ ደግሞ ሄዱና ነርስ ዶክተሯ ጋር ይቅርታ ከዶክተሯ ጋር ሲሄዱ ዶክተሯ ስታክም መድኃኒቱ ወይ የዛች የሰጠችው ልክ አይደለም ወይ የዚች ከዚች ጋር ይምታታና ይሞታሉ። አንድ ሁለት ሰው ሞተው ከዛ በቃ ይጣላሉ። የድፍረቷ ድፍረት ነርሷ ወደ እሷ ወደምትኖርበት ቤት ሄዳ ተናግራታለች ምናምን ግን እሷ ግድ የላትም። ሀገር የምትባለው በጣም ኃይለኛ ናት። እና ወደ ጫካው ይሄ አካባቢዋ መኖሪያዎች ብትሆን ወደዛ አካባቢ ደግሞ ቢስ የተባለው ጫካ ወደዛ ጫካ ማንም ሰው አይገባም። ማንም ሰው ከገባ ደግሞ ከዛ ጫካ ውስጥ እና መውጣት አይችልም። እና ደግሞ በዛ ሀገር በሀገሩም ሕግ ሳይሆን በዛ ሀገር በቢስ በተባለው ምንም ቢስ የተባለው መንፈስ የእሱን ነገር ማንም ምንም መንካት አይችልም ማለት ነው። ሶ በቃ ይፈሩታል፣ ጫካውንም ይፈሩታል። እዛ ውስጥ ገብቶ የሚወጣ ሰው የለም ነው የሚሉት። እና በጣም አሳዛኝና ምርጥ የሆነ አስተማሪ የሆነ ድራማ ነው። ባይ ዘ ዌይ ካላያችሁት ከክፍል 1 ጀምራችሁ ይሁት በጣም ነው ደስ የሚለው። በቀጣይ ክፍል ደግሞ የመላኩ አባት ምን አገኘ እና ደግሞ በሀገሩ በዛ መንፈስ ቤተሰቦቻቸውን ያጡትን ወጣቶች ደግሞ አስተዋውቃችኋለሁ በቀጣይ ክፍል። እና ደግሞ የመላኩ አባት በምን ላይ ደረሰ የሚለውን በቀጣይ ክፍል ይዤላችሁ እመጣለሁ። በቀጣይ ክፍል እስከምመጣ ሰላም ቆዩልኝ። ቴንኪዩ ባይ